ሰላም እንዴት ናችሁ? እንኳን ደህና መጣችሁ ላችሁ እወዳለሁ። ዛሬ ስለ ሪስክ ማኔጅመንት እናያለን። ሪስክ ማኔጅመንት ማለት ያለንን ካፒታል ፕሮቴክት አድርገን የምንይዝበት መንገድ ነው። ያ ማለት ያለንን ካፒታል እንደ ትሬደር ስራችን ምንድነው? ሪስክን ነው ማኔጅ ማድረግ ያለብን። የምንሰራው ስለማይታወቅ ያለንን ነው ፕሮቴክት አድርገን ለነገ ኦፖርቹኒቲ ለነገ ሌላ ለመሞከር ያለንንም ካፒታላችንን ሪዘርቭ ለማድረግ ሪስክ ማኔጅመንት እንደ ትሬደር በጣም ወሳኝ ነገር ነው። ከብዙ ነገር ጋር የሚገናኘው ሪስክ ማኔጅመንት ነው። ይህንን ኮንሰፕት እናያለን ማለት ነው። እኔ እንደኔ ሪስክ ማኔጅመንት በሁለት መንገድ ነው የማየው። አንድ ሰው ፐርሰናል ትሬድ የሚያደርግና ፕሮፊት ትሬድ የሚያደርግ ሰው ሁለቱንም ሪስክ ማኔጅመንት አንድ አይነት መሆን አለበት ብዬ አላስብም። ልንገራችሁ እንዴት እንደሆነ። ፐርሰናል ትሬድ የሚያደርግ ሰው የራሱ ካፒታል ነው። ኤግዛምፕል ልንገራችሁ። 10,000 አካውንት ቢኖራቸው ሁለቱም 10,000 አካውንት ቢኖራቸው ይህ 10,000 አካውንት በፐርሰናል እና በፕሮፊም እኩል አይደለም። ለምሳሌ ፐርሰናል ለምሳሌ 1% ቢያደርግ ፕሮፊምም 1% ማድረግ አለበት ብዬ አላስብም። ለምሳሌ ፐርሰናል መጨመር ይችላል። ምክንያቱም የፕሮፊም ኢንዱስትሪ ሲሆን ይሄ 10,000 አካውንት ስንት ነው? ድሮ 1,000 ነው። ስለዚህ 1,000 እና 10,000 እያደረግን ማለት ነው። ስለዚህ ሁለቱን ማኔጅ እኩል ማድረግ የለብንም። ይሄንን እይታችሁን እንድታስተካክሉ እፈልጋለሁ። ፐርሰናል እና ፕሮፊም እኩል ሪስክ አይደረግም። ከዛ ቀደም ግን ስለ ሪስክ ማኔጅመንት ታይፖቹ ነው። በፐርሰናል እና በፕሮፊም ሆኖ ግን ከነኛም ውስጥ የምንወስድባቸው መንገዶች አሉ። ለምሳሌ የመጀመሪያው ኮንዘርቫቲቭ የሆነ ሪስክ ልንወስድ እንችላለን። ኮንዘርቫቲቭ ስንል ምን ማለታችን ነው? ይህ ኮንዘርቫቲቭ ሲባል የመጀመሪያው ምናልባትም ኖ ትሬድ ሁላ ሊሆን ይችላል። ኖ ትሬድ ሊሆን ይችላል። በቀኑ ምንም እንትን ከሌለ ኦፖርቹኒቲ ከሌለ ዚዛለት ምንድነው? ትሬድ አናደርግም። ይሄ ምን እያደረገ ነው? ሪስክ ማኔጅመንት ነው ኖ ትሬድም ራሱ። ምክንያቱም ካፒታላችንን እየጠበቅን ስለሆነ ማለት ነው። ስለዚህ ኮንዘርቫቲቭ የምንጠቀምበት ኮንዲሽን አለ፣ ፋክተሮች አሉ ያንን እንድናደርግ የሚገፋፉን። ስለዚህ ዝም ብለን በማንኛውም ሰዓት ሁሌም አንድ አይነት ሪስክ ማድረግ ልክ ነው ብዬ አላስብም። ብዙ ነገሮችን ተጨማሪ ማየት ያለብን ነገር ስላለ ማለት ነው። ኖርማል የምንወስድበት አለ። ይሄም ለፐርሰናልም ለፕሮፊልም ሁሉም የተለያየ ነው። ለሁለቱም እኩል አይደረግም። መጀመሪያ ይሄ ነው የምንስማማው። ፕሮፊልም ሆኖ የራሱ ኖርማል የምንወስድበት አለ፣ የፐርሰናልም ሲሆን ኖርማል የምንወስድበት አለ። አግሬሲቭ የምንለው ለምሳሌ ከፐርሰናል አንፃር ስናየው አንዳንድ ጊዜ ትንሽ አካውንቶችን ፍሊፕ ልናደርግ እንችላለን። ፕሮፊም ላይም ሲሆን አንዳንድ ጊዜ ቻሌንጁን ለማለፍ እንደዛ የሚጠቀመዋል። ይሄንንም ስናደርግ ፋክተሮች አሉ። አሁን ይሄንን ኮንዘርቫቲቭ እንደው በነምበር ለማስቀመጥ ኖርማል ስንት ሊሆን ምናምን ከሚለው በፊት ምን ፋክተሮች አሉ የሚለውን እኔ የመጀመሪያው ፋክተር ማርኬት ኮንዲሽን ነው። ማርኬት ኮንዲሽን ነው። እዚህ ማርኬት ኮንዲሽን ላይ ለምሳሌ አሁን ትራምፕ የእስራኤል ኢራን እና ዩኤስ የገቡበት ጦርነት አለ። በዚህ ማርኬት ኮንዲሽን ላይ ብዙ ነገሮች ይንቀሳቀሱ ነበር። በጣም ብዙ ማርኬቱ የሆነ ቲዩት ሲደረግ ማርኬቱ በጣም ቮላታይል ነበር። በዚህ ማርኬት ኮንዲሽን ምን አይነት ነው የሚለው ፕላናችሁ ውስጥ መግባት አለበት። እንደ ትሬደር ስራችን ሪስክን ማኔጅ ማድረግ ነው። አካውንታችሁን የምንሰራውን ፕሮፊት አልታወቀም። ፕሮፊት እኮ ሪስክ ከገባ በኋላ እኮ ሊወጣ ሊወርድ ይችላል። እሱን አታውቅም። አንተ የምታውቀው ያለህን ካፒታል ምን ማድረግ ነው? ሰኪውርድ ማድረግ ነው። ያ ሲባል ደግሞ በፕላን መሰረት ነው። ስለዚህ ይህን ማርኬት ኮንዲሽኑን ማጥናት አለባችሁ። ኢቭን ኳርተር ሲቀያየራል፣ መንዙ ይር ሲቀየራል። ይህንን ነገር ኮንሲደር ማድረግ አለባችሁ። ፕላናችሁ ላይ ሪስክ ማኔጅመንት ስታስቀምጡ ማርኬት ኮንዲሽናችሁን ማወቅ አለባው። የትኛው ማርኬት ኮንዲሽን ላይ ነው አሁን ያለ ነው። ስለዚህ ኖርማል ላድርግ፣ አግሬሲቭ ልሂድ። እኔ እንደውም አግሬሲቭ ሙሉ ለሙሉ አልመክርም። አግሬሲቭ የሚባል ነገር የለም። አግሬሲቭ ሄዳችሁ ማለት ያ ማርኬት ዛሬ ኤ ፕላስ የምትሉት ምናልባት ምን ሊሆን ይችላል? ማርኬቱን ሊወስድ ይችላል። እናንተ የምታውቁት ነገር የለም። ገባ? ፕሮባቢሊቲ ጉዳይ ነው። ማርኬቱ ሊሄድ ይችላል፣ ላይሄድ ይችላል። አግሬሲቭ የሚሄዱ ሰዎች ካፒታል ያላቸው አቅሙ ያላቸው መጡ። ለምሳሌ አንዳንድ ጊዜ $100 በቃ ፍሊፕ ሊያደርገው ይችላል ወደ ሆነ ቁጥር ማለት ነው። ከፈለገ ወደ 10,000 ምናምን ብቻ ወደ 500 ወደ ምናምን ፍሊፕ ሊያደርጉት ይችላል።
ያ የሚደረገው ግን ያ ሰውዬ $100 ብቻ አይደለም ያለው $10,000 ላይ ነው 100 ፊሊፕ እያደረገ ያለው። ያንን ኮንሲደር ማድረግ አለባችሁ። አግሬሲቭ ሲሄድ አንድ ሰው አይታችሁት ምላችሁ አትሄዱም። የእናንተ ፕላን ከራሳችሁ ያላችሁበትን ኢካም ፋክተር ሌላው ይሄ ከዚህ ጋር የሚገናኙ ማለት ነው። ኢካም ያላችሁበት ገቢ ተበድረህ ገብተህ አግሬሲቭ ልውሰድ ምናምን ማለት ይሄ ሌላ ምን ያመጣል? ይሄው እዚህ ጋር ሳይኮሎጂ ብዬ ጻፍኩታል። ይሄ ሳይኮሎጂ ሌላ እንደገና እዚህ ሳይኮሎጂ ሜንታል ድሮዳውን ውስጥ ነው የምትገቡት ማለት ነው። እንደዛ ማድረግ የለባችሁም። በፕላናችሁ መሰረት ነው መሆን ያለበት። ያላችሁ ገቢም ኮንሲደር መደረግ አለበት። ምክንያቱም የእናንተ ያላችሁበት ኮንዲሽን የትኛውን ሪስክ ልጠቀም የሚለውን መወሰን አለበት። ለምሳሌ አንድ ሰው እንዳልኩት የዕለት ከከለት ምናምን ሳይድ ሀስል ባይኖረው የተወሰነ ገንዘብ ዲፖዚት አድርጎ ያችን ያገላበጠ ከሆነ የሚሰራው ያንን አግሬሲቭ ሊዩሰር ምንድነው የሚሆነው? ከማርኬቱ ይወጣል። ከማርኬቱ ከወጣ ደግሞ ያ ትሬደር አይደለም። በቃ ትሬድ ካላደረጋችሁ ትሬደር አይደላችሁም። ስለዚህ ያንን ኮንሲደር ማድረግ አለባችሁ። ኢቨን ሴትአፕን ኮንሲደር ማድረግ አለባችሁ። የትኛው ሴትአፕ የትኛው ልጠቀም፣ ኮንዘርቫቲቭ ኖርማል ልጠቀም ምናምን የሚለውን ኮንሲደር ማድረግ አለባችሁ። ይሄንን ነገር ለምሳሌ ኮንዘርቫቲቭ ኖርማል አግሬሲቭ ብዬ እንደዚህ ያወጣሁት ሁሉንም ለምንወስደው ትሬድ ሁሌም አንድ አይነት ሪስክ ከማድረግ እነዚህ ነገሮች ኮንሲደር ብናደርግ አሪፍ ነው ብዬ ስለማስብ ነው። ይሄንንም ደግሞ በቁጥር ላስቀምጠው እችላለሁ፣ ግን በቁጥር ለማስቀመጥ ያላችሁበት የናንተ ይሄንን ነገር ኮንሲደር አድርጋችሁ እንድታስቀምጡት ነው። እንደው ኢንኬዝ እኔ በኔ ልንገራችሁ፣ በፐርሰናልም ሆነ በእንትን ልጻፍላችሁ። ምክንያቱም በእያንዳንዳችሁ ይለያያል። እኔ ፐርሰናል ትሬድ ማድረግ ከሆነ ቢያንስ ከ1% እስከ 2% ሪስክ ላደርግ እችላለሁ ማለት ነው። ከ1% እስከ 2% ማለት ነው። ኖርማል ሲሆን ማነው ይሄ ምንድነው? ይሄ ለኖርማል ሲሆን ነው። ኮንዘርቫቲቭ ከሆንኩኝ ግን ከስንት እስከ ስንት ይሆናል መሰላችሁ? ከ0.5% እስከ 1% ነው ማድረግ። ይሄን በቃ ኮንዘርቫቲቭ ከሆንኩኝ ማለት ነው። አግሬሲቭ ሜርክ ከሆንኩኝ ደግሞ ይሄንን ከ2% እስከ 5% ላደርግ እችላለሁ። እስከ 5% ይሄ ለፐርሰናል ነው። ለፐርሰናል ሲሆን ማለት ነው። ይሄ ኖርማል። እሺ ይሄኛው ለኮንዘርቫቲቭ እንዳልኳችሁ ብዙ ፋክተሮች ስላሉ ይሄንን ኮንሲደር ማድረግ አለባችሁ። እንደዚህ ነው። ፕሮፊም ሲሆን ይሄ ላይ እንደዛ አይሆንም። ምክንያቱም የፕሮፊም ኢንዱስትሪ ራሱ የራሱ ይቻላል ሌላ ብዙ ነገር ስላለው ማለት ነው። ምክንያቱም እንዳልኳችሁ 10,000 አካውንት ሁለታችሁም የሆነ አካውንት ላይ ቢኖራችሁ ሁለታችሁ 10,000 አካውንት እኩል አይደለም። ምክንያቱም የዛኛው ድሮዳውኑ እንደ ሌቨሬጅ ነው ኮንሰፕቱ። ሌቨሬጅን ባይሆን ማለት ነው፣ ግን 1,000 ብቻ ነው ማለት ነው። ስለዚህ ያኛው 10,000 አለን ተብሎ እኩል ሪስክ አይደረግም። ያን ኮንሲደር ማድረግ አለባችሁ። ፐርሰናልና ፕሮፊም እኩል ሪስክ አይደረግም። የፕሮፊም እኔ ኮንዘርቫቲቭ የምጠቀም ከሆነ ከስንት መሰላችሁ? ኮንዘርቫቲቭ የምትጠቀም ከሆነ 0.25% እስከ 5% እንደኔ ነው የምነግራችሁ። ይሄ ቁጥር እናንተ እንዳላችሁበት ሊለያይ ይችላል። ይሄን ነገር ራሳችሁ በደንብ ዲፕ ሪሰርች አድርጋችሁ እዩት። ይሄኛው ለምንድነው ኮንዘርቫቲቭ የምጠቀም ከሆነ ይሄ 0.5 ነው። ኮንዘርቫቲቭ የምጠቀም ከሆነ እንደዛ ነው። ኖርማል የምጠቀም ከሆነ ለፕሮፊሙ ማለት ነው 0.5 ጀምሮ እስከ 1% ነው። እኔ ኖርማል የምጠቀመው በጣም ብዙ ጊዜ የምጠቀመው 1% ነው። አግሬሲቭ ሊሂድ ካልኩኝ ግን ይሄንን ከ1% ይሄም ለዛውም ትንሽ በጣም ይሄ ማርኬት ኮንዲሽን ነገሮች እነኚህ ነገሮች ተስተካክለው ምናምን ከሆነ ሜቢ ብዙ ጊዜ እኔ አግሬሲቭ የሚሄድበት እንትን አይኖርም። ምክንያቱም አግሬሲቭ እንዳልኳችሁ ለእናንተ ሌላ የሳይኮሎጂ ዳሜጅ ነው የሚያመጣባችሁ። ሌላ ሳይኮሎጂ ድሮዳውን ውስጥ ነው የሚያስገባችሁ። ስለዚህ ሪስካችሁን በስርዓት ነው ማኔጅ አለባችሁ። ለምሳሌ ይሄን እንደ ፕላን ለውጣው ብትሉ እኔ ለምሳሌ ምን ታደርጋላችሁ መሰላችሁ? እኔ አሁን ብዙ ጊዜ የምጠቀመው የፐርሰናል ከሆነ በቃ እንትን ላደርግ የምችለው ማክሲመም ላደርግ የምችለው ብዙ ጊዜ 2% ነው። ስለዚህ ምንድነው በፕላን የራሱ እንትን የምለው ከ0.5
እስከ ስንት ማለት ነው? እስከ 2% በቃ ምንም እስከዚህ ድረስ እንትን ካለ 2% በቃ በፕላን ውስጥ ይሄን ማስቀመጥ ነው እንደ ማርኬት ኮንዲሽኑ። በዚህ ውስጥ ብታደርጉት የፈለገችው ድሮዳውን ውስጥ ብትገቡ ራሳችሁን ማኔጅ እያደረጋችሁ ማሻሻል ትችላላችሁ። ይሄ ደግሞ ትልቅ ዲሲፕሊን ይፈልጋል ማለት ነው። ዲሲፕሊን ሆናችሁ ያወጣችሁትን ፕላን መተግበር። ለፕሮፊርምም እኔ የምመክራችሁ ለፕሮፊርምም ከሆነ ከ0.5 እኔ እንደኔ አድቫይዝ ማለት ነው። ይሄ ራሳችሁ ዲፕ የሆነ ሪሰርች አድርጋችሁ ራሳችሁ የሚያዋጣችሁን ወስኑ። ግን ከኔ ኤክስፒሪየንስ አንፃር ነው የምነግራችሁ። ከ0.5 ቤስቱ ብዬ ማስበው እኔ እስከ 1% ሪስክ ማድረግ በጣም አሪፍ ነው ማለት ነው። ስለዚህ በዛ መልኩ ሪስክ ማኔጅ እየተደረገ ምክንያቱም ሪስክ ማኔጅመንት እንደዚህ እንደምናስበው ቀላል ነገር አይደለም። ምክንያቱም ዛሬ እኛ ኔጌቲቭ ምናምን ውስጥ ገብተን ነገ ማርኬቱ በጣም ቆንጆ ሙቭ እየሄደ እኛ መግባት አንችልም። ምክንያቱም ዛሬ አጥተነዋል። ዛሬ በሪስክ ማኔጅመንታችን ስህተት ምን ገብተናል ማለት ድሮዳውን ውስጥ ገብተናል። ያ ደግሞ ድሮዳውን የሚያመጣብን ሌላ የሳይኮሎጂ ጣጣ ስላለ ከዚህ አይነት ሳይኮሎጂ ድሮዳውን ውስጥ ራሳችንን ለመጠበቅ ካፒታላችንን ፕሮቴክት ለማድረግ ሪስክ ማኔጅመንት በጣም ወሳኝ ነገር ነው። ሁሉም እንደተማላዋል እንጂ ሪስክ ማኔጅመንትን ማወቅ መረዳት በደንብ ፕላናችን ውስጥ ማስገባት አለብን። ለምን? ምክንያቱም ሪስክ ማኔጅመንት እኛ እንዳልኳችሁ የምናውቀው ያለንን ካፒታል ነው። ነገ ትርፍ ምን ያህል እንደምናገኝ የሚወስንልን ያለን ካፒታል ነው። 1% የምታደርጉት እኮ ያላችሁ ነው። እየተሻሻለ እየተጨመረ አሪፍ እየሆናችሁ ስትመጡ ምንድነው ሪስካችሁን በዛው ልክ ምን ይላል አሪፍ እየሆነላችሁ ይመጣል። ግን ሁሌም ለምሳሌ $100 ያለው ሰው $100 ያለው ሰውና $100 ያለው ሰውና $1000 ያለው ሰው ሪስክ ማኔጅመንታቸው ምን መሆን አለበት? እነኚህ ነገሮች አሁን ኖርማል ኮንዘርቫቲቭ መሆን ያለባቸው ነገሮች አሉ። እዚህ ላይ ኮንሲደር መደረግ ያለባቸው ማለት ነው። ግን ያም ሆኖ ዲሲፕሊን ሆኖ $100ን በትክክል ማኔጅ ሪስኳን ካረገና የ1000ንም በትክክል ካላረገው ምንድነው ያው ይፈነዳል። ስለዚህ ሪስክ ማኔጅመንት ግዴታ በደንብ ማየት ያለባችሁ ነገር ነው። በፕላናችሁ ውስጥ አስገብታችሁ ነገሮችን በትክክል ማስኬድ ያለባችሁ ከሪስክ ማኔጅመንት አንፃር ነው ማለት ነው። ስለዚህ ሪስክ ማኔጅመንት በጣም ብዙ ሰፊ ኮንሰፕት ያለው ነገር ነው። ምክንያቱም ሪስክ ያደረግነውን ስንት ነው የምናገኘው የሚለው ከአራር ጋር ከሎስ ሳይዝ ጋር ከሌቨሬጅ ጋር ምናምን ስለሚያያዝ እንደ ኮንሰፕት ግን እኔ የምነግራችሁ ይሄን አጠር አድርጌ የምነግራችሁ ዛሬ ብሎ አፕ ከማድረጋችሁ በፊት ሪስክ ይሄንን በዚህ መልኩ አውጣችሁ ከዛስ ፕላናችሁ ውስጥ ትከተላላችሁ። ከዛ በዚህ መሰረት ሁሌም በየትኛውም ኮንዲሽን የምትገቡትም ትሬድ አይደንቲፋይ አድርጋችሁ ለዚህ ኖርማል ከሆነ ኦኬ ይሄ ትሬድ በእንደዚህ ምናምን ፋክተሮች አሉት። ለምሳሌ አሁን እነኛውን ሴትአፑ ፋንዳሜንታል ጂኦፖለቲክስ አሁን በጣም ማርኬቱን በጣም ቮላታይል ያደርገዋል። ለምሳሌ ሲፒአይ ምናምን ሲኖር እነዚህ ማርኬቶች ሲኖሩ ስለዚህ አይ ዛሬ ሴትአፑ ሴትአፕ አሪፍ ነው፣ ግን እንደዚህ አይነት ፋክተሮች አሉ። ስለዚህ ኖርማል ነው የምጠቀመው ደግሞ ኮንዘርቫቲቭ ልጠቀም ዛሬ ትሬድ ባላደርግስ? ምክንያቱም ይሄ የሪስክ ማኔጅመንት አንዱ አካል ነው። እነኚህ ነገሮች ኮንሲደር ማድረግ አለባችሁ። የትኛውም ሴትአፕ በተፈጠረ ቁጥር ደግሞ ለምሳሌ 2% ነው ሪስክ ማድረግ የተባለ ሁሌም እንደዛ ማድረግ የለባችሁም። ይሄን ነገር ምን ኮንሲደር ማድረግ አለባችሁ ፋክተሮች። እነኚህ ፋክተሮች እንዳለ ሆኖ ሌሎችም ብዙ ፋክተሮች አሉ። እኛ ያለንበት ራሱ የሜንታላችን ሳይኮሎጂያችን ምን አይነት ነው የሚለው እሱንም ኮንሲደር ማድረግ አለባችሁ። ምክንያቱም ትናንትና የሆነ ሎስ ውስጥ ምናምን ሆናችሁ ዛሬ ሳይኮሎጂያችሁ ምን ይላል እንደዚህ የሆነ ፎሞ ነገር ወይ ደግሞ ያንን ሎስ ለማስመለስ ምናምን የሚል ከሆነ ዛሬ እንደዚህ አይነት ስሜት እየተሰማኝ ነው ስለዚህ ዛሬ ኮንዘርቫቲቭ መሆን አለብኝ፣ ካፒታልን ፕሮቴክት ማድረግ አለብኝ ብላችሁ ራሳችሁንም ከዚህ ጋር ማገናኘት ያለባችሁ። ምክንያቱም ሪስክ ማኔጅመንት ቀጥታ ከሳይኮሎጂ ጋር ነው የሚገናኘው። አንድ ለምሳሌ የነበራችሁ $1000 ላይ እስከዛሬ ሪስክ ለምሳሌ የምታደርጉት $100 ላይ ለምሳሌ $7 ቢሆን አይ በቃ ዛሬ ምናምን ብላችሁ ሪስኩን አይ ዛሬ በቃ ጨምሬ ነው ምናምን ብትሉ ይሄንን እንደው ኢንኬዝ እንደው 40 ሪስክ ብታደርጉ ማለት ነው ያንን ትሬድ ለማበላሸት ሳይኮሎጂያችሁ ይሄንን በጣም ኦቨር ነው ብሎ ስለሚያስብ ማርኬቱን የገባችሁትን ሴትአፕ ለማበላሸት በጣም ብዙ ነገር ነው የምትቆፍሩት። ያ እንደዛ አይሆንም። ይሄ ነገርኳችሁ። በትክክል ራሱ ፕሮፐርሊ ትሬድ ለማድረግ ምን ማድረግ አለባችሁ? ሳይኮሎጂያችሁ
አምኖበት ማይንዳችሁ አክሴፕት ያደረገው በፕላናችሁ የተቀመጠዋን $7 በትክክል ማሳደግ ነው። $100 የነበራችሁት በ7 1000 ከገባ ምን ይሆናል? 7 ከ7 ደግሞ እንደዛ ነው እንጂ የሚሰራው እንደው ይሄ እንደ ጋምብሊንግ ከ7 ይሄን 40 ተደርጎ ምናምን ከሆነ ይሄ እንዳልኳችሁ በጣም ሳይኮሎጂያችሁን ይጎዳችኋል። ሪስክም በትክክል ማኔጅ እያደረጋችሁ አይደለም ማለት ነው። ከሪስክ ማኔጅመንት ጋር እንዳልኳችሁ ቀጥታ የሚገናኙ ሳይኮሎጂያችን ነው። ሳይኮሎጂያችን ደግሞ በትሬዲንግ ላይ በጣም ወሳኝ ነገር ነው። ይሄ ደግሞ የሚያመጣብን ብዙ ጊዜ ሪስክ ማኔጅ አለማድረጋችን ነው። የተደጋጋሚ ፎሎ አፕ ባደረግን ቁጥር ፊር ይመጣል፣ ፎሞ ምናምን ሌሎች ነገሮች ፋክተሮች ይመጣሉ። ይሄንን የሚያመጣብን ምንድነው? ሳይኮሎጂ ማነው? ሪስክ ማኔጅመንት ነው ማለት ነው። ሪስካችንን ግን በትክክል ማኔጅ ያደረግን አይምሮአችን ሎስ ያደረግነው በትክክል አክሴፕት የሚያደርገው ከሆነ ኦቨር የተጋነነ ካልሆነ ይሄ ደግሞ ለሳይኮሎጂያችንም አሪፍ ነው ማለት ነው። ስለዚህ የምመክራችሁ ሪስክ ማኔጅመንት በደንብ ማየት ያለባችሁ ነገር ነው። ፕሮፊርም ከፐርሰናልም ፕሮፊርምንም እኩል ሪስክ አታድርጉ። ፕሮፊርም ላይ ብዙ ሪስክ አይደረግም። ምክንያቱም እንዳልኳችሁ የፕሮፊርም ኢንዱስትሪው 10,000 ገዝታችሁ 1,000 ነው ድሮ ዳውን፣ ያን ካጣችሁ አጣችሁ ነው። የፐርሰናል 10,000 ከሆነ ግን ኢቭን ስንት ጊዜ አሁን ለምሳሌ 1% እኩል ብታደርጉ ራሱ ገና በጣም ብዙ ትሬድ አድርጋችሁ ራሱ 1,000 አልቆ እንደገና 9,000 አላችሁ 9,000 ያ ግን 1,000 ካለቀ አለቀ። ስለዚህ ያን እኩል መረዳት የለባችሁም። ደግሞ ሪስክ ስታደርጉ ለሁሉም ትሬድ እኔ እንደዛ አልመክርም። ለሁሉም ትሬድ እኩል ሪስክ አይደረግም። እነኚህ ፋክተሮችን ኮንሲደር ማድረግ አለባችሁ። አሁን በትክክል በዚህ ሰዓት ራሱ የጂኦፖለቲክሱ ማርኬቱን ምን ያህል ቮላታይል እያደረገው እንደሆነ አለ። በዚህ ሰዓት ምንድነው ፕሮቴክት አድርጋችሁ ካፒታላችሁን ከዛስ ነገ ማርኬቱ አሪፍ ሲሆን ማርኬቱን ኖርማሊ ተጠቀማችሁ ካፒታላችሁን ማሳደግ ትችላላችሁ። ዛሬ ግን ማርኬቱ ጥሩ ባልሆነበት ሌሎች ብዙ ፋክተሮች ባሉበት ዝምላችሁ ኖርማሊ ሄዳችሁ ወይም አግሬሲቭ እየሄዳችሁ ካፒታልን ካጣችሁ ስለዚህ ምንድነው ትሬደር አይደላችሁም። ስለዚህ በዚህ ላይ በደንብ መስራት አለባችሁ። ፕላናችሁ ላይ ሪስክ ማኔጅመንትን በጣም ዲሲፕሊን መሆናችሁ መስራት ያለባችሁ ሪስክ ማኔጅመንት ነው። ከሁሉም ነገር ጋር ነው የሚገናኘው። ብዙ ለምሳሌ አሪፍ ቀኖች ይኖራሉ። አንዳንድ ጊዜ በጣም ምን የምታዘበው ራሴ የሆነ ጊዜ ዝም ብዬ በቃ ትሬድ አድርጋለሁ። በቃ ሪስክ ምናምን ኖርማል ሊሆን ይችላል ወይ ደግሞ አግሬሲቭ ሊሆን ይችላል። ከዛ ግን በጣም አይቼው ማርኬቱ ዛሬ እኮ ማርኬቱ በጣም ጥሩ አይደለም፣ እንዴት ነው ይሄን ሁላ ትሬድ አደረኩት ምናምን እላለሁ። ነገ ግን እኔ በጣም ድሮዳውን ውስጥ ገብቼ ነገ ማርኬቱ አሪፍ ሲሆን እኔ ቁጭ እላለሁ። ምክንያቱም ሪስክ ማኔጅ ባለማድረጌ በጣም ኔጌቲቭ በመግባቴ በሱ ውስጥ የሌላ ሳይኮሎጂ ምናምን እንትን ብሏል። እንደገና ነገ ደግሞ ማርኬቱ አሪፍ ሲሆን እኔ ምንድነው ከማርኬቱ ውጭ ነኝ። እንደዛ እንዳይሆን ትክክል ሪስክ ማኔጅመንታችሁን በደንብ ማኔጅ ማድረግ አለባችሁ ማለት ነው። ሶ እኔ ከሪስክ ማኔጅመንት አንግል ያለኝ ይሄ ቪው ይሄ ነው። እናንተም የሚሰማችሁን ያልገባችሁም ነገር ካለ ኮሜንት ላይ ጻፉልኝ። ይሄንን ይመስላል ስለ ሪስክ ማኔጅመንት ያለኝ እይታ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ይመቻችሁ። መልካም ጊዜ። ቻው